መክሊትን የሚቀብረው ዋናው ነገር ምንድን ነው? ምድራዊነት በሉ። ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለቱ ነገሮች ምን ምን ናቸው? ስንፍናና ፍርሃት ናቸው። ስንፍናና ፍርሃት፣ አጉል ፍርሃትም አጉል ድፍረትም ተገቢ አይደለም። ምንድን ነው ቅዱስ ዮሐንስ አፈወርቅ ያለው ነገር አለ። የሰረቀን ሌባ የጨመረን ደፋር እንለዋለን ብሏል። የሰረቀ ምን ይባላል? በመልካሙ ነገር ላይ ሌላ ነገር የጨመረስ ደፋር። ያንን አንፈልገውም፣ ደፋሩን የማይገባውን የሚጨምረውን። አሁን እኛ ግን ማድረግ ምንድን ነው ያለብን ዘመዶች? ስንፍናችን ማስወገድ፣ በሰው ማመከኘታችን ማስወገድ። ቁጭ ብሎ ዝም ብሎ ቁጭ አሁን በዚህ በየዩቲዩቡ በየምኑ እየመጣ ቁጭ ብሎ ዝም ብሎ ቤተ ክህነትን ሲዘረጥጥ የሚውል ሰዋል። ቁጭ ብሎ ምን አባት አለን እኛ? አንተ መቼ ልጅ ሆነህ ነው ወገኛ? እንዲሁ እኮ እውነት ከልቤ ነው። እሱ አይሰራም፣ ስጋው ደግሞ አይቀበልም፣ አይጸልይም። ቁጭ ብሎ አባቶቻችን ስላለቁብን ነው ይህ ሁሉ መከራ ስለመጣብን። አንተ ነህ እንጂ ምእመን የሆንከው አሰራም ወይ? ዝም ብለህ ልቅ። እንዲሁ እኮ ይገርማል። እስቲ ሂዱ አሁን ተሰብስበኝ፣ ራብ ራብ፣ አፈር ብላ አፈር ብላ፣ ራብ አቤት፣ አፈር ብላ አቤትም አይልም። አሁን ራብን ስለሰደብ ነው ልንጠግብ ነው? አንጠግብ። ስራ ነው ዘመዶች፣ ስራ ነው ዋናው። የተግባር ሰው መሆን የድርሻችን እንዲች ማድረግ ነው። የጀመርናትን መድኃኔዓለም ይባርካል፣ አብሮና ያለ ሩቅ አይደለም። ደሞስ እንዲያው ክርስቶስ ቤተ ክርስቲያንን ሽጧታል ማለት ትዕቢት እኮ ነው። ትቷል። ቄሶቹ ስለበደሉ፣ ጳጳሶች ስለበደሉ ክርስቶስ ጥሎን ሂዷል ወዘተርፈ። የት ነው የሚሄደው? እስከ ዓለም ፍጻሜ አለሁ ብሏል። ደግሞስ ለምእመናን የሚራራ እግዚአብሔር ለጳጳሳት ለካህናት አይራራም እንዴ? አይራራም? ይራር። እንዴት አይራራም? እነሱ በጎቹ አይደሉም እንዴ? እና ስራ እንስራ፣ እናትርፍ። እንግዲህ ቁጭ ብላችሁ እስቲ ባካችሁ አስቡ። ጆሮ፣ ዓይን፣ እጅ፣ እምነት፣ ተስፋ፣ ፍቅር፣ ሰላም፣ ትዕግስት፣ ዲቁና፣ ቅስና፣ ጵጵስና፣ ሊቀ ጵጵስና፣ ማስተማር፣ ማቁረብ፣ ምእመንነት፣ አምስቱ ሕዋሳት ውስጥ እውቀታችን፣ ምክንያታችን፣ መረዳታችን፣ ሌላስ ሐሳባችን፣ ሌላስ ስሜታችንን ማስተካከል። እንዲህ ያደረግነው ከዛሳ ሁለቱ ተግባርና ምንድን ናቸው? ሐሳብ ነው። ተግባርና ሐሳብ መቀናጀት። ያሰብነውን ስታስቡት ሐሳባችን በእውቀት ለኩት። እውቀት ብለን ቅድም እውቀታችሁን በምክንያት አስረዱት። ያንን እዛችሁሳ ምንና ታደርጋላችሁ? ዙሪያ ገባውን አይቶ መወሰን። ወስኖ ምን ይላል ደግሞ? እምነት አለን ደግሞ አምነህ ተሰማራ ብሏል አይደለ ዳዊት? አምኖ ደግሞ መሰማራት። ሲበላሽ ደግሞ በተስፋ ቀጣይ ይሳካል ማለት ነው። እንዲህ እያደረግን መቀጠል ነው የሚያዋጣን። እግዚአብሔር እንደው ከእኛ ጋር ነው። እንግዲህ እናተርፋለን። እንድናተርፍበት እግዚአብሔር ይርዳን። በዚህ ዓለም ምንድን ነው ጨክኖ መስራት፣ አይነቱን መጠበቅ፣ ራስን አዋርዶ መስራት፣ ትርፍና ኪሳራን መገምገም የነጋዴ ጠባይ ነው። ገብቷችኋል? ምንድን ነው ያልኳችሁ? ጨክኖ መስራት፣ ትርፍና ኪሳራን መገምገም፣ እሺ፣ ራስን አዋርዶ መስራት፣ አይነቱን መጠበቅ የነጋዴ አራት መሰረታዊ ነገሮች ናቸው። እንደዚህ ነው የሚያደርገው። አራቱን ነው የሚያደርገው። ራሱን አዋርዶ ሲሰራ ልብ በሉ፣ የሆነ ድግስ ላይ ሱፍና ከረባት አድርጎ የምታዩት ባለሀብት ቱታ አድርጎ በርበሬ ሲሰፍር ነው የምታገኙት። ይሄ ምን ይባላል? እያለ ያ ሰውዬ ምንድን ነው? ራስን አዋርዶ ምን ማለት ነው? መስራት። ከዚያስ ደግሞ አይነቱን መጠበቅ። አይነቱን እየበላ ትርፍ የለም። አይነቶቹ እነማን ናቸው? የቅድሞቹ እንዳይነኩ፣ እነዚህ እና አይን እነ ጆሮ ይጠበቁ ነው፣ እንዳይበላሹ፣ አይነቱ እንዳይበላ። አይነቱ ከተበላ ትርፍ የለም። ይሄንን እነዚህን ሕዋሳቶቻችን ዋናውን እያበላሸን በሕይወታችን ትርፍ አናገኝም። እነዚህ ላይ ነው ትኩረት ማድረግ። ሌላስ ትርፍና ኪሳራ መገምገም። ምን ማለት ነው? ማታ ማታ ውሏችንን መገምገም። በሳምንት አንድ ቀን ሳምንታችን መገምገም። ዛሬ ማታ ለምሳሌ ሁልጊዜ ራስን መገምገም። ለምሳሌ በየቅጽበቱ ራስን መገምገም። ይሄ እድገቱ ለአንደኛው ከፍ ሲል ነው። ከፍ ሲል
10 ደቂቃ ከአንድ ወንድም ጋር አውግቶ ሲላይ ከዚህ ውይይታችን አትርፌ ነበር ከስሬ ነበር ይላል ብሎ ይገመግማል ማለት ነው። 30 ደቂቃ ከወንድም ጋር ከተጫወተ ከዚህ ቆይታችን አተረፍኩ ከሰርኩ ብሎ ራሱን ያያል። ይሄ በጣም ሰው እያደገ ሲሄድ ነው። ከዛ ምን ያደርጋል? አነስ ስናደርገው ደግሞ ውሎ ማታ ዛሬ ከክርስቶስ ዋልኩ ከሰይጣን ጋር ስከስር ዋልኩ ሳተርፍ ለዘላለም ሕይወት ሰራው ለሞት ሰራው አጣሁ አገኘው ብሎ ማታ ገምግሞ ይተኛል። ጠዋት ሲነሳ ራሱን ይገመግማል። ሌሊቱ ትርፋማ ነበር የከሰረ ከእግዚአብሔር ጋር አደርኩ ከሰይጣን ጋር ለሕይወት አደርኩ ለሞት ብሎ ደግሞ ሌሊቱን ማልዳ ይገመግማል። ይሄ ያደገ ሰው ነው። ይሄንን እኮ ምንድን ማድረጋችሁ 5 ደቂቃ ማሰብ ነው፣ ሌላ የለው። በሳምንት 1 ቀን እንዲህ ማድረግ አጠቃላይ። ከዛ ደግሞ ምን እናደርጋለን? በህይወታችን ደግሞ እንገመግመዋለን። ለምሳሌ መነኩሴ ከሆነ በምንኩስና እያተረፍኩ ነው እየከሰርኩ ነው። ተማሪ ከሆነ በተማሪነት እየከሰርኩ ነው እያተረፍኩ ነው። በምእመንነት እያተረፍኩ ነው እያከሰርኩ ነው። ባለትዳር ከሆነ በትዳሩ እንዳተረፈበትና እየከሰረበት መሆኑን ማየት። የት ባጭሩ ምንድነው መሰላችሁ? እጄ ላይ ባለው ነገር የት እደርስበታለሁ? ምን እያረኩበት ነው? እግዚአብሔር እጄ ላይ ባደረገው ባስቀመጠው ነገር ምን እያረኩ ነው? እየኖርኩ ነው እየሞትኩ ብሎ ማየት ነው። ከዛ በየጊዜው ራስን ማንቃት